በ2022 ቢሆን ኑሮ 4 ዓመት ሙሉ የሚፈጅብኝና 350 ኢንጂነሮችን የሚያስፈልገውን የቴክኖሎጂ ቢዝነስ ዛሬ በ6 ሳምንት ውስጥ ብቻ ገንብቼ ጨረስኩ። ይህንን አስደንጋጭ ንግግር የተናገረው ተራ ሰው አይደለም። የጉግል ኤክስ የቀድሞ የቢዝነስ ፈጠራ ኃላፊና የቴክኖሎጂ ሊቅ የሆነው ሞ ጋውዳት ነው። ይህ ማለት ምን ማለት እንደሆነ ታውቃላችሁ? የቢዝነስና የሥራ ዓለም መጫወቻ ሜዳው ሙሉ በሙሉ ተቀይሯል። ከዚህ በኋላ ትልቅ ካምፓኒ ወይም ብዙ ካፒታል መኖር አያስፈልግም። ማንኛውም ሰው ትልቅ ኤምፓየር የመገንባትና የዓለምን ገበያ የመቀላቀል እኩል እድል አግኝቷል። ነገር ግን ይህ እድል ክፍት የሚሆነው አዲሱን ዘመን ለሚረዱት ለ1% አሸናፊዎች ብቻ ነው። ወደ ዛሃይ ፋሚሊ እንኳን በሰላም መጣችሁ። ይህ ቻናል የፋይናንስ ነጻነትን እውን ለማድረግ ለሚተጉ አሮጌውን የድህነት ማትሪክስ ሰብረው ከተራ ሰራተኝነት ወደ ሲስተም ገንቢነት ለመሸጋገር ለሚፈልጉ የተዘጋጀ የእውቀት ማዕከላችን ነው። ዛሬ በዚህ እጅግ ሰፊና ጥልቅ ማስተር ክላስ በዓለማችን ላይ የመጣ ስላለውና በሚቀጥሉት 2 እና 3 ዓመታት ውስጥ የሥራ ገበያውን ሙሉ በሙሉ ስለሚያናውጠው የኤአይ አብዮት እንነጋገራለን። ከዚህም ባለፈ በዚህ የሽግግር ወቅት ውስጥ ተበልተው ከሚቀሩት ሳይሆን ቴክኖሎጂውን ተጠቅመው ሚሊዮን ዶላር ከሚያትሙት ኤሊቶች ተርታ ለመሰለፍ መተግበር ያለቦትን 5 የካፒታልና የስነ ልቦና ህግጋት ከስሩ ነቅለን እናሳያለን። አእምሮ ክፈቱ፣ የፍርሃት ስሜትን ወደ ጎን ይተው እና የወደፊቱን ዓለም አብረውን ይቆጣጠሩ። አንደኛ፣ የ5 ዓመት እቅድ ውድቀት ከቼዝ ወደ ስኳሽ። በቀድሞ የቢዝነስ ዓለም የአንድን ኢንተርፕረነር ትልቁ ክህሎት ልክ እንደ ቼዝ መጫወት ነበር። ትላልቅ የቢዝነስ ትምህርት ቤቶች የሚያስተምሩትን የ5 ዓመት እቅድ አውጣ፣ ገበያውን አስቀድመህ ተንብይ፣ ማንም ያላየውን ነገር አይተህ ቀስ ብለህ ተዘጋጅ የሚል ነበር። ዛሬ ግን የቼዝ ጨዋታው በይፋ አብቅቷል። በኤአይ ዘመን የቢዝነስ ጨዋታ አሁን ወደ ስኳሽ ወይም ቴኒስ ተቀይሯል። ስኳሽ ስንጫወት ኳስ ግድግዳውን መታ በከፍተኛ ፍጥነት ወዴት እንደምትመለስ አታውቅም። ማድረግ የምትችለው በከፍተኛ ፍጥነትና ቀልጥፍና ኳሷን መመለስ ብቻ ነው። ነገሮችን በየሳምንቱና በየወሩ እየተቀያየሩ ነው። ትልልቅና ግዙፍ ካምፓኒዎች ይህንን ፍጥነት መቋቋም አይችሉም። ስለዚህ የዚህ ዘመን ትልቁ ሀብትና የ1% አሸናፊዎች ሚስጥር በፍጥነት መማር፣ በፍጥነት መሞከርና በፍጥነት ስትራቴጂን መቀየር ነው። ዛሬ ላይ አንድን ሀሳብ ወይም ቢዝነስ ለመሞከር ምንም አይነት ወጪ አይጠይቅም። ተለዋዋጭ ሁኑ። ሁለተኛ፣ የአይኪዩ ማባዣ። ኤአይን እንደ ኳልኩሌተር ይጠቀሙበት። አብዛኛው ሰው ኤአይን ሲጠቀም ትልቁንና አደገኛውን ስህተት ይሰራል። የማሰብና ችግር የመፍታት አቅሙን ሙሉ በሙሉ ለማሽኑ አሳልፎ ይሰጣል። አንድ ጽሑፍ ጻፍልኝ፣ ይህንን አስብልኝ እያለ አእምሮን ያደነዝዛል። እስኪ ወደ ኋላ እንመለስ። በዩኒቨርሲቲ ውስጥ ሳይንቲፊክ ኳልኩሌተር ስንጠቀም ስሌቱን ቶሎ እንድንሰራ ረድቶናል እንጂ የሂሳቡን ፎርሙላ እኛ ማሰባችን አላቆምንም። አንድ የሂሳብ ፈተና ሲሰጥ ሰነፍ ተማሪዎች ኳልኩሌተሩን ተጠቅመው ጊዜያቸውን 50% ያሳጥሩና ቀሪው ሰዓት ለመጫወት ይወጣሉ። የ1% አሸናፊዎች ግን በኳልኩሌተሩ የተረፈችውን 50% ጊዜ ተጠቅመው ያንን ሂሳብ በሌላ መንገድ ደግመው ይሰራሉ። ኤአይ ማለት የዘመናችን ኳልኩሌተር ነው። መረጃዎችን በሰከንድ ውስጥ ሰብስቦ እንዲያመጣና ዳታዎችን እንዲያነጻጽር፣ ሪፖርት እንዲጽፍና ጊዜ የሚፈጅ አሰልች ስራዎችን እንዲያቀልሎት ይዘዙት። ነገር ግን የመጨረሻውን የስትራቴጂ ውሳኔ ማሳለፍ፣ ስሜትንና ፈጠራን ማከል የእርሱ ስራ ነው። ኤአይ የማሰብ አቅሙን ሊወስድ ሳይሆን የእርሶን የአይኪዩ መጠን በ80 ነጥብ ከፍ ሊያደርገው የመጣ መሳሪያ መሆኑ አትዘንጉ። ሶስተኛ፣ ከሰራተኛ ወደ ሲስተም ገንቢነት። የኤአይ ዋነኛ ዓላማና ካፒታሊስቶች ኤአይን በቢሊዮን ዶላር ኢንቨስት የሚያደርጉበት ምክንያት ምንድነው? አሰልቺ የሆኑ ተደጋጋሚና የሰውን ጉልበት የሚጠይቁ ስራዎች ሙሉ በሙሉ ለማስወገድ ነው። የደንበኛ አገልግሎት ሰጪዎች፣ አካውንታንቶች፣ ጸሐፊዎችና መካከለኛ አስተዳዳሪዎች በቀጣዮቹ 3 ዓመታት ውስጥ ስራቸውን ሙሉ በሙሉ ለማሽን ያስረክባሉ። ይህ እውነታ አስፈሪ ቢመስልም ትልቅ ጥሪ ነው። ከዚህ በኋላ ጊዜን ሽጠህ የምታገኘው ደሞዝ አደጋ ላይ ነው። አዲሱ የፋይናንስ ህግ ሲስተም መገንባት ነው። ጊዜውን በመሸጥ ከሚገኝ ገቢ ወደ እርሶ ተኝተውም ሆነ እረፍት ላይ ሆነው በኤአይና በቴክኖሎጂ አማካኝነት የሚሰሩ የዲጂታል ቢዝነስ ሲስተሞችን ወደ መገንባት መሸጋገር አለቦት። ሰራተኛ መሆኑ ያቆሙ። የራስዎን ሲስተም የሚገነቡ ኢንተርፕረነር ይሁኑ። አራተኛ፣ የጥርስ ብሩሽ ቴስትና ትልቁን ችግር መፍታት። በዚህ የኤአይ ዘመን ሀብታም መሆን ይፈልጋሉ? እንግዲያውስ የጉግል ተባባሪ መስራች የሆነው ላሪ ፔጅ የሚመክረው የጥርስ ብሩሽ ቴስት ይተግብሩ። ይህ ማለት ቢያንስ 1 ሚሊዮን ሰዎችን ሊጠቅም የሚችልና ሰዎች በቀን 2 እንደ ጥርስ ብሩሽ ሊጠቀሙበት የሚችሉትን መፍትሄ ይፈልጉ። ከዚህ በፊት የቴክኖሎጂ ችሎታ ወይንም ግዙፍ ካፒታል ስለሌሎት ትላልቅ ሀሳቦችን መሞከር አይችሉም ነበር። ዛሬ ግን ኤአይ የኮዲንግ የዲዛይንና የትንተና ስራ ከእጆ ላይ አንስቶታል። እርስዎ ማድረግ ያለበት ነገር ቢኖር በሰው ልጅ ላይ ያለውን ትልቅ ችግር ማግኘትና ያንን ችግር በኤአይ አማካኝነት መፍታት ብቻ ነው። ትክክለኛ የሰው ልጅ ችግር ከፈቱ ሀብት በራስ ጊዜ ይከተሎታል። አለማመንና የማመዛዘን ጥበብ።
በቀጣዮቹ 10 ዓመታት ውስጥ ከሚያጋጥመን ትልቁ አደጋ አንዱ እውነተኛውን ከውሸት መለየት አለመቻል ነው። ቪዲዮዎችን፣ የሰዎች ድምጾችና ጽሁፎች ሙሉ በሙሉ በኤአይ ስለሚሰሩ በሶሻል ሚዲያ ላይ የሚያዩትን ነገር ሁሉ እውነት መሆኑ ያበቃል። ማህበራዊ ሚዲያው በተሳሳተ የፕሮፓጋንዳና ሰውን ለመቆጣጠር በሚሰሩ እስክሪፕቶች ይሞላል። ስለዚህ የዚህ ዘመን አምስተኛውና ዋነኛው ክህሎት ያዩትና የሰሙትን ሁሉ አለማመን ነው። ዜናዎቹን፣ የሶሻል ሚዲያ መረጃዎችንና የቢዝነስ ምክሮችን በጥርጣሬ ይመልከቱ። ጥልቅ ምርመራ ያድርጉ። አንድ ኤአይ የሰጡትን መረጃ አምነው ከመቀበል ይልቅ ለምሳሌ ያንን መረጃ ወደ ሌላ ኤአይ ወስደው በማወዳደር ትክክለኛነቱንና ጎድሎውን ያረጋግጡ። ማመዛዘን የሚችልና ነፃ አእምሮ ያለው ሰው ብቻ ነው የዚህ ዘመን ማዕበል ተሻግሮ አሸናፊ የሚሆነው። የፀሐይ ፋሚሊ በቀጣዮቹ ጥቂት ዓመታት ውስጥ የስራ ገበያውን እጅግ ፈታኝ ይሆናል። አሰልችና ተደጋጋሚ ስራዎች ሙሉ በሙሉ በማሽን ይተካሉ። በዚህ የቴክኖሎጂ ማዕበል ውስጥ ላለመለወጥ ከመንግስት ወይንም ከቀጣሪዎች መፍትሄ መጠበቁን አቁመው ከሰራተኝነት ወደ ሲስተም ገንቢነት ዛሬውን መሸጋገር አለቦት። አብዛኛው ሰው ስራዬን አጣለሁ ብሎ ሲፈራ የ1% አሸናፊዎች ግን ይህንን ቴክኖሎጂ ተጠቅመው ተኝተውም ገቢ የሚያስገኝ ሳይድ ሀሰል እየገነቡ ነው። እርስዎ ይህንን ማዕበል ወደ ሀብት ለመቀየር አሁኑን መውሰድ ያለቦትን ወሳኝ እርምጃዎች፣ አንደኛ ለአውቶሜትድ ኢኮመርስ የኤአይንና የዲጂታል ዓለምን ፍጥነት ተጠቅመው የራስዎን ጊዜና ጉልበት ሳያቃጥሉ ሙሉ በሙሉ በእኛ ባለሙያዎች የሚተዳደር የሚሸጥ ምርት የተፈለገበትና ብራንዲንጉ የተሰራበት አውቶሜትድ የኤትሲ ስቶር እንዲኖሩት ከፈለጉ፣ ሁለተኛ የትሬዲንግ ኮርስና ኮሚኒቲ የፋይናንስ ገበያውን ዳታ በፕሮፌሽናል ደረጃ ማንበብን ተምረው የ50% ታላቅ ቅናሹን ተጠቅመው የዴይ ትሬዲንግ ኮርሳችንን መግዛትና ኮሚኒቲያችንን መቀላቀል። ከኛ ፕሮፌሽናሎች ጋር ላይቭ ትሬድ ማድረግ ከፈለጉ ወይም ደግሞ ቀጥታ በዙም ክላሳችን ላይ መሳተፍ ከፈለጉ አሁኑኑ ቪዲዮውን ስር ዲስክሪፕሽኑ ወይም የመጀመሪያው ኮሜንት ላይ ያለውን ሊንክ በመጫን ስልክ በመደወል የፀሐይ ቡድን ያግኙ። አዳዲስ የቢዝነስ ስትራቴጂዎችን፣ የፋይናንስ ጥበብንና የወደፊት የቴክኖሎጂ አቅጣጫዎችን ሁሌም ለማግኘት የፀሐይ ቻናላችንን አሁኑን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ልማዱ ያሻሽሉ፣ ስትራቴጂው ይቀይሩ እና አዲሱን ዘመን ይቆጣጠሩ። ፀሐዮች ነን፣ አብረን እንደግ።